ጌታ ኢየሱስ ሆይ ቶሎና። ስንቶቻችን አሁን ላይ የዘመን መጨረሻ ፍንጭ የሚሰጥ ትንቢት ላይ እንዳለን ስንቶቻችን እናውቃለን? ዛሬ አስፈሪ የዓለም መጨረሻ ወይም የምድራችን የመጨረሻ አስፈሪ ትንቢት በመጽሐፍ ቅዱስ የተናገረው 4 ትንቢቶችን ዛሬ የምናይ ይሆናል። አብራችሁን ቆዩ። አንደኛ የፍቅር መቀዛቀዝ ነው። በማቴዎስ ወንጌል ምዕራፍ 24 ቁጥር 1 ጀምሮ ጌታ ኢየሱስ ክርስቶስ የተናገረው ትንቢት ይህ ትንቢት ተነቦ የቀረ ሳይሆን አሁን በእኛ ዘመን ላይ እየተፈጸመ ይገኛል። ከዓመፃ ብዛት የተነሳ የብዙዎች ፍቅር ትቀዘቅዛለች። ከቤት ጀምራችሁ እስከ ሀገር ደረጃ እስከ ዓለም ደረጃ ስናይ የብዙዎች ፍቅር መቀዘቀዝ፣ እርስ በራሳችን መነካከስ፣ እርስ በራሳችን ጉድጓድ መቆፈር ላይ ነው የምንገኘው። የብዙዎችን ልብ የሚሰብር እሱ። ሁለተኛ ደረጃ ስንመለከት ታይቶ የማይታወቅ ጦርነት በዓለም ላይ መካሄድ። አሁን በመካከለኛ ምስራቅ ተነስተን ስናይ ብዙዎቻችን በዓለም ታሪክ ደረጃ ታይቶ የማይታወቅ በብዙ ቴክኖሎጂ ደረጃ የደረሰ ጦርነት በዓለማችን ላይ እየተፈጸመ ይገኛል። ይህ ጦርነት ማለትም አሁን ባለንበት በዚህ ምድር ላይ እጅግ አስፈሪ ጦርነቶች እየተካሄደ ይገኛል። ሶስተኛ ደረጃ ስንመለከት ሰው ከእግዚአብሔር ይልቅ ተዱላን የሚወዱ ይሆናሉ። ከእግዚአብሔር ይልቅ ስጋ የሚወዱ ይሆናሉ። ከእግዚአብሔር ይልቅ ኃጢአትን የሚወዱ ይሆናሉ። እንደ ኖህ ዘመን ራሱ የጥፋት ውሃ ቤት ላይ ቀርቦ እንዳለ አያስተውልም ብሎ ጌታ ኢየሱስ ክርስቶስ እንደተናገረው ከዓመፃ ብዛት የተነሳ የብዙዎች ፍቅር መቀዛቀዝ ላይ እንገኛለን። እነዚህ ትንቢቶች አሁን በእኛ በምድራዊ ደረጃ እየተፈጸመ ይገኛል። ሶስተኛ ደረጃ ላይ ስንመለከት የሞራል ውድቀት ነው። የሞራል ውድቀት ድክመት ነው። የሞራል ውድቀት ምንድነው ካላችሁ አሁን ኑሮ ውድነት፣ የኢኮኖሚ ውጥረት፣ መስጋት፣ እንደ ነዳጅ ሌሎችም በየቀኑ የምናየው የምንገዛው ቁሳዊ ነገሮች፣ ሸቀጣ ዋጋ መናር፣ ብዙ ነገር ማድረግ፣ ይህ ማለት የሞራል ውድቀት ነው። ሶስተኛ ደረጃ ስንመለከት የሰው ጭንቅላት የሰው እውቀት መብዛት፣ ምርምርና ቴክኖሎጂ መብዛት፣ ይህ ማለት በትንቢተ ዳንኤል ምዕራፍ 2 እንደተጠቀሰው አሁን በምድራችን ላይ የምናየው እንደ አርቲፊሻል ኢንተለጀንስ ሌሎችን ወዘታ መፈጠር፣ እነዚህ ሁሉ እጅግ አስፈሪ የምድራችን የዘመን መጨረሻ መሆኑን አስረግጦ ይናገራል። እባካችሁ የጌታ ኢየሱስ ክርስቶስ መስዋዕት ደጅ ላይ ቀርቧል። ቀን ሳለን የጌታ ኢየሱስ ክርስቶስን ዳግም መስዋዕት እናስብላለሁ። ስለተከታተላችሁ አመሰግናለሁ። ቻናሌን ፎሎ ማድረግ እንዳትረሱ። ፓርቲቱ እቀጥላለሁ። መልካም ጊዜ ይሁንላችሁ።